ሰው ሲተኛ ምናልባት መልካም ስራዎችን አስደሳች ነገሮችን ላይ ይችላል። አንዳንዴ በህልሙ በጣም ቀያይ ህብራተ ቀለማትን ላይ ይችላል። ጨለማ ላይ ይችላል። ይሄ ደግሞ ትንሽ ከመሬት ጋር ይያያዛል። ሙታንን ላይ ይችላል። የሞቱ ሰዎች በድንገት ያለፉትን ሰዎች ሊያሳየው ይችላል። ይህ እንግዲህ ከእግዚአብሔርም አይደለም ከሰይጣንም አይደለም። ህልም መልአካዊ አይደለም፣ ህልም ሰይጣናዊ አይደለም። በጣም መጠንቀቅ ያስፈልጋል። ኛው ጋር ሄድና ጓዴ ያለው አቤት ተለያየን እናንተ ተለያየን ከዚህ በኋላ በቃን አለው። ደንግጦ ጓደኛው። ሶስተኛው ህልም አይነት ህልም አሞታዊ ይባላል። ኢትዮጵያውን ዶክመንት ነው መነግራችሁ። እነዚህ እንግዲህ ከአራቱ ባህሪያት የተነሳ የሚታዩ እንደሆኑ ቀደምት የኢትዮጵያ ሊቃውንት በዝርዝር ጽፈዋል። በተለይ መጽሐፈ ፈላስፋ ጠቢባን አለኝ። እሱ በጣም የሚገርመኝ በግዕዝ የተጻፈ ዶክመንት ነውና እዛ ላይ ከአራት ነገሮች የተነሳ ህልም ይታያል ይላል። ደም፣ በልቀም፣ ሳፍራ፣ ሳውዳ ይላል። ግዕዙ እንዲህ ይላል። ህልሞች አለ ከነዚህ አራቱ ባህሪያት ይወለዳሉ ይላል። መጽሐፈ ፈላስፋ ጠቢባን የሚል አንድ መጽሐፍ ላይ ነው ያገኘሁት። መጽሐፉ ስላለኝ እዛ ላይ ያለውን እንደወረደ ልንገራችሁ። እዛ ላይ ምን ይላል? ህልሞች ግን የሚገኙት ከአራቱ ጠባያት መቀላቀል የተነሳ ነው ይላል። እሳትነታችን፣ ውሃነታችን፣ ነፋስነታችን፣ መሬትነታችን ለማለት ነው። ይኸውም ይላል የደማዊ ባህሪ የሆነው ደም የሚባለው ስጋችን ውስጥ በጣም ሲነሳሳ ወይም ሲመላለስ ሰው ሲተኛ ምናልባት መልካም ስራዎችን አስደሳች ነገሮችን ላይ ይችላል። አንዳንዴ በህልሙ በጣም ቀያይ ህብራተ ቀለማትን ላይ ይችላል። ደም ከሰውነቱ ሲወጣ ሲፈስ ላይ ይችላል። ይህ እንግዲህ ደም የሚባለው የአንድ ደማዊ ባህሪው ሲጸናበት ወይም ሲመላለስበት ወይም ሲነሳሳበት የሚያሳየው ህልም ነው ብሎ ይጽፋል። ስለዚህ ትንሽ ማብራሪያ ልሰጥ እችላለሁ በኋላ። ሌላ እሳታዊ ባህሪ የሆነውን ምን ይላል? ሳፍራ ይለዋል ይገልጽና ሳፍራ በስጋችን ውስጥ ሲመላለስ ይላል ሲነሳሳ ሰው ተኝቶ በህልሙ ጠብ ክርክር ላይ ይችላል፣ ጦርነት ላይ ይችላል፣ እሳት ላይ ይችላል፣ ብዙ መብራቶች ላይ ይችላል። መባረቅት ብልጭ ሲሉ ነጎድጓድ ገገግ ሲል መብረቆች ብልጭ ሲሉ ያል። ይሄ እንግዲህ እሳታማ ባህሪው የሆነው ሳፍራ በስጋ ውስጥ በሚመላለስበት በሚነሳሳበት ጊዜ እነዚህ ነገሮች ያያል ይላል። ይቀጥልና ዳግመኛም ይላል ይቀጥላል። በፀሐይ ውስጥ ምሳሌ መታጠቢያ ቤት ውስጥ ፍልውሃ ሊያይ ይችላል። ሲታጠብ በተለይ ግን ፍልውሃ ውስጥ ገብቶ ሊያይ ይችላል። ይሄ እንግዲህ የሳፍራ የሚባለው እሳታማ ባህሪ ሲነሳሳ የሚያሳየው ነው ይላል። ይህ ፍልስፍና መጽሐፍ በመቀጠል በልቀም የተባለው የውሃዊ ባህሪያችን የውሃው ባህሪ በሚነሳሳበት በሚመላለስበት ጊዜ ሰው በህልሙ ባህር ላይ ይችላል፣ ወንዞችን ላይ ይችላል፣ በረዶ ላይ ይችላል፣ ዝናብ ዶፉ ጎርፉን ላይ ይችላል፣ ውርጭ ላይ ይችላል፣ ውሃ ሲጠጣ ላይ ይችላል። እንግዲህ ይሄ እንግዲህ በልቀም የሚባለው የውሃ ባህሪ ሲመላለስ ነው። የመጨረሻው ሳውዳ የሚባለው ደግሞ የመሬታዊ ባህሪ ሲመላለስበት ይላል መጽሐፈ ፈላስፋ ጠቢባን ጨለማ ላይ ይችላል። ይሄ ደግሞ ትንሽ ከመሬት ጋር ይያያዛል። ሙታንን ላይ ይችላል። የሞቱ ሰዎች በድንገት ያለፉትን ሰዎች ሊያሳየው ይችላል። መቃብራት ቦታ ሊያሳየው ይችላል። የሐዘን ስርዓት፣ የለቅሶ ስርዓት የሆነ የሐዘን ልብሶችን ላይ ይችላልና ይሄ ሳውዳ ይሄን ሲያይ ደግሞ ሰውየው ወደ እርሱ ይላል ይበው ፍርሃት ወራድ ፍርሃትና ረአድ ይገባል ይላል። አሁን እንግዲህ እነዚህ አራቱ ሳፍራ፣ ሳውዳ፣ ደም፣ በልቀም የሚባሉ ከአራቱ ባህሪያት የሚመነጩ አራቱ ህልም ሐሞታዊ የሚባሉት ነገሮች በሰውነታችን ውስጥ በሚነሳሱበት ጊዜ እነዛን ህብራትን ያሳየናል ብሎ ይሄ መጽሐፍ ያስቀምጣል። ይህ እንግዲህ ከእግዚአብሔርም አይደለም ከሰይጣንም አይደለም። ህልም መልአካዊ አይደለም፣ ህልም ሰይጣናዊ አይደለም። በጣም መጠንቀቅ ያስፈልጋል። ብቻ ከተገነባንባቸው ውቅሮች የሚመጣ ነው እና አንድ ቅዱስ መጽሐፍ ጥቅስ ሳነብ በጣም ገርሞኛል። ኢሳይያስ 29:8 ላይ አንቡ ምን ይላል? ተርቦም እንደሚያልፍ ሰው ይሆናል ይላል። ተርቦ እንደሚያልም ሰው። አሁን የራበው ሰው ህልም ሲያይ ምን ይላል? በህልሙም ይበላል ይላል። ርቦታል። በህልሙ ሲበላ ጮማ ሲቆርጥ ጠጁን ሲጨልጥ፣ ነገር ግን ይነቃል። ሰውነቱ ግን ባዶ ነው። ተጠምቶም እንደሚያልም ሰው ይሆናል። በህልሙም እነሆ ይጠጣል፣ ነገር ግን ይነቃል።
እነሆም ይዝላል፣ ሰውነቱ አምሮት አለው ይላል ሰው። ስለዚህ ሰዎች በሚያምራቸው ነገር በመብል በመጠጥ ጊዜ እነዚህ ባህሪያቶቹ ሲያይሉበት፣ ምኞቱ ሲያይልበት ከነዚህ ሐሞታት ተዋቅሮ ጋራ እነዚህ ህልሞች በተለያየ ህብር ይገለጻሉ የሚል ፈላስፋ ጠቢባን ከኢትዮጵያው ዶክመንት ብራናው ላይ ካለው ይሄንን አንብቤላቸዋለሁ። እንደውም ሰዎች የሚያስቡትን ነው የሚያሳየው ይላል። የሚያስቡትን የሚመኙትን። እንደውም አንዱ ምን ይባላል ሹመት ይመኝ ነበር ይላል። መሪ ለመሆን ይመኛልና በህልሙ እንግዲህ ምኞቱን ነው የሚያየውና በህልሙ ዘውድ ጭኖ ነጭ ፈረስ ላይ ተቀምጦ መጎናጸፊያ ተጎናጽፎ ጦር ሰራዊት አጅቦት በህልሙ ያል እንግዲህ ስለ መንገስ ስለሚያስብ የሚያስበው ለምሳሌ ኮምፒውተር ላይ ያሉ ስለ ኮምፒውተር ላይ ይችላሉ፣ ሯጮች ሲሮጡ ላይ ይችላሉ፣ ሼፎች ስለ ምግብ ላይ ይችላሉ። ይሄ እንግዲህ ቀን ውሎን የሚያስቡትን ያሳያቸዋልና ካባ ለብሶ ዘውድ ደፍቶ ጦር ሰራዊት አጅቦት ያይና ጓደኛው ጋር ሄድና ጓዴ ያለው አቤት ተለያየን፣ እናንተ ተለያየን ከዚህ በኋላ በቃን ያለው። ደንግጦ ጓደኛው እንዴ ምን ሆንክ ጓዴ ያለው ህልም አየሁ አለው። ምን አየ? ነጭ ፈረስ ላይ ተቀምጬ መጎናጸፊያ ተጎናጽፌ ዘውድ ደፍቼ ጦር ሰራዊት አጅቦኝ አየሁ። ልነክስ ስለሆነ ካንተ ጋር ያለን ደረጃ ተራርቀናል አለው። ግን ጓደኛው ተንኮለኛ ነው፣ አናደደው። ምን አለው? አይ ጓዴ ፈረስ እኮ ሞት ነው ልትሞት ነው መሰለኝ አለው። እና በጣም ደነገጠና እንዴ አጅቦኝ የሚሄደው ጦር ሰራዊት አለው፣ ይሄማ ሊቀብርህ የሚጓዘው የድሩ ህዝብ ነው አለው። ተናደደና ኧረ ፈረሱ ላይ አልቀረውም ዱብ አልኳለ። ይሄማ ስትቀበር ነው አለ። በጣም ይበሳጭና ዱብ ብዬ አልቀረውም እንጣጥ አልኳለ። ነፍስ ወደ ሰማይ ስትወጣ ነው አለ። እና ተበሳጨና ጭራሽ ህልም አላየሁም አለ። ይሄ ይሻላል ማለት ነው። እና አይነት ነገሮች አሉ። ሰው የሚያስበውን የሚመኘውን ሊያሳዩት ይችላሉ። እነዚህ ባህሪያቶቹ ማለት ነው። ባህሪያቶቹ